Ethio Connect YouTube channel. በመካከለኛው ምስራቅ እየተከሰተ ባለው ቀጠናዊ ግጭት ምክንያት የነዳጅና የተፈጥሮ ጋዝ ዋጋ በከፍተኛ ሁኔታ መጀመሩን ተከትሎ የግብጽ መንግስት አዳዲስ የቁጠባ እርምጃዎችን ማውጁን ጠቅላይ ሚኒስትር ሙስጠፋ ማድቡሊ እንደ አውሮፓውያን አቆጣጠር በማርች 18 ቀን 2026 ዓ.ም አስታውቋል። ዋና የቁጠባ እርምጃዎች መንግስት ከማርች 28 ቀን ጀምሮ ለአንድ ወር የሚቆዩ የሚከተሉትን ውሳኔዎች አሳልፏል። የንግድ ተቋማት፣ ሱቆች፣ የገበያ ማዕከላት፣ ሞሎች፣ ምግብ ቤቶችና ካፌዎች በ9 ሰዓት ማታ ላይ መዘጋት አለባቸው። በአርብና ቅዳሜ ግን እስከ 10 ሰዓት ማታ ክፍት መሆን ይችላሉ። የመንገድ ላይ መብራቶች ወደ ዝቅተኛው ደረጃ እንዲቀነሱና የመንገድ ዳር የማስታወቂያ ቢልቦርድ መብራቶች ሙሉ በሙሉ እንዲጠፉ ታዟል። ከኢድ አልፈጥር በዓል በኋላ የመንግስት ቢሮዎች ማታ 6 ሰዓት ላይ ይዘጋሉ። አንዳንድ ሰራተኞችም በሳምንት 1 ወይም 2 ቀን ከቤት ሆነው እንዲሰሩ ጥናት እየተደረገ ነው። ከፍተኛ የናፍጣ ፍጆታ ያላቸው ፕሮጀክቶች ለጊዜው ለተጨማሪ 1 ወር እንዲቆሙ ተወስነዋል። የችግሩ መንስኤ የዋጋ ንረት መሆኑን መንግስት ጠቅሷል። ጠቅላይ ሚኒስትሩ እንደገለጹት ግብጽ ለኃይል አቅርቦት የምታወጣው ወጪ በእጥፍና ከዚያ በላይ ጨምሯል። ግብጽ ለተፈጥሮ ጋዝ ግዢ በወር ታወጣ የነበረው $560 ሚሊዮን አሁን ወደ $1.65 ቢሊዮን አሻቅቧል። ይህ ማለት ለተመሳሳይ መጠን ጋዝ ከ3 እጥፍ በላይ የሆነ ክፍያ እየፈጸመች ነው ማለት ነው። የአንድ በርሜል ነዳጅ ዋጋ ከነበረበት $69 ተነስተው እስከ $108.5 ደርሰዋል። ከነዳጅ በተጨማሪ የናፍታ እና የፈሳሽ ጋዝ ዋጋም በተመሳሳይ ሁኔታ ጨምረዋል። የምንዛሬ መዋዠቅ እና የኢኮኖሚ ተጽዕኖ የአንድ አሜሪካ ዶላር ምንዛሬ ከመጋቢት መጀመሪያ ጀምሮ በ47.9 የግብጽ ፓውንድ ሲመነዘር የቆየ ቢሆንም በዚህ ሳምንት ሐሙስ ማርች 19 2026 ወደ 52.24 ፓውንድ አሻቅቧል። ቀጠናዊ ግጭቱ ለረጅም ጊዜ የሚቀጥል ከሆነ የአንድ አሜሪካ ዶላር እስከ 58 የግብጽ ፓውንድ ሊደርስ ይችላል የሚል ስጋት አለ። በዓለም አቀፍ ደረጃ የኤነርጂ፣ የትራንስፖርት እና የመርከብ ጭነት ወጪዎች መጨመራቸው በግብጽ ያለውን የዋጋ ግሽፈትን ወደ 28 እስከ 30 በመቶ ሊያሳድገው የሚችል ይገመታል። የሀገር ውስጥ የጋዝ ምርት መቀነስና የዓለም አቀፍ የዋጋ መዋዠቅ ግብጽን ለከፍተኛ ኢኮኖሚያዊ ጫና ዳርጓታል። ግጭቱ በዚሁ ከቀጠለ የነዳጅ ዋጋ እስከ 150 ወይም $200 ሊደርስ ይችላል የሚል ስጋት አለ። እነዚህ እርምጃዎች የታለሙት የውጭ ምንዛሬ ክምችትን ለመጠበቅ፣ የፍጆታን መጠን ለመቀነስ እና የዋጋ ግሽፈትን ለመቆጣጠር ነው። ይሁን እንጂ ይህ ውሳኔ በዜጎች የዕለት ተዕለት ኑሮ ላይ ተጽዕኖ ማሳደሩ አይቀርም።